ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا إنك جامع الناس ليوم لا ريب فيه إن الله لا يخلف الميعاد إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك هم وقود النار بسم الله الرحمن الرحيم እና አንድ ማንኪያ ቫኒላ ተጠቀምኩት እናንተ ቫኒላ ውሃም ካለ መጠቀም ትችላላችሁ ከሌለ ደግሞ ሎሚ መጭመቅ ይቻላል ሽታ ለማጥፋት ነው ከዛም ሁሉንም አንድ ላይ እንደዚህ እናብከዋለን ያያችሁት ልጆቼ ይሄው እንደዚህ ሆኗል ማለት ነው ኬክ ሲሰራ በዚህ መልኩ ነው መሆን ያለበት ሊጡ መወፈረም በደንብ መቅጠንም የለበትም ከዛን ቸኮሌቱን ልሰራ ስለሆነ በቃ ቀንስና በሳል አርግቼ ቸኮሌት እንዲመስለው እንደምትመለከቱት የካካኦ ፓውደሩን ማለት ነው አንድ ማንኪያ ከግማሽ ተጠቀምና አንድ ላይ አዋህዳለሁ እሺ አንድ ላይ ዋይጆ እንደዚህ ሆኖልኛል ኮፈረባችሁ እየጨመራችሁ ማቅጠን ትችላላችሁ ሊጡን ማለት ነው እኔ ለሁለት ነው ጥቁርና ነጭ ሊጥ ነው አንድ ላይ የምትጠቀመው እዚህ ጋር እንደር ወረቀ ዘብዳ ተጠቀምኩት እናንተ ዘይት መቀባት ይችላል ከሌላችሁ ከዛን ነጭ ሊጤን መጀመሪያ ጨምራለሁ ነው ቪዲዮ ላይ እየተመለከታችሁት በመቀጠል ጥቁሩን እጨምራለሁ ቸኮሌቱን እናንተ የፈለጋችሁት መስሪያ መጠቀም ትችላላችሁ በመቀጠል ነጩን እጨምራለሁ ከዛን ቸኮሌቱን እጨምራለሁ እንዲህ ያደረግን ነው ሊጣችን እስኪያልቅ ድረስ ሁሉም ሳህናችን ለምናዳርሰው ማለት ነው ዶቼ ያው ቪዲዮ ላይ እንደምትመለከቱት ነው በጣም ቀላል ነው ሁለት ብርጭቆ ብትጠቀሙ ጥሩ ነው ማለት ነው ያው እዚህ ጋር እንደምትመለከቱት ቸኮሌቱን ጨምሬያለሁ ያው እንደ ያደረኩኝ ማለቂያው ላይ ደርሻለሁ ማለት ነው እኔ ቪዲዮ ማስረዘም